አንተ ኮሰረት ቀና ብለህ አትሄድም? ውይ አባባ ደህና አደሩ። እንዴት ነው? ሰላም ነው? በሉ ደህና ይዋሉ። ቆይ ወዴት? አረ ስለ መድኃኒዓለም የ3 ወር የቤት ኪራይን ክፈለኝ። አረ አባባ እኔ አሁን እጄ ላይ ብር የለኝም። ችጋራም ፕሮማክስ አለ የኔ ልጅ፣ ሁሌ እጅ ላይ ብር የለም። በእግርህም ቢሆን ክፈለኝ፣ እኔ አይመለከተኝም። ቆይ ሎተሪ ደርሷል እየተባለ አልነበር እንዴ? እና የ10 ብር እኮ ነው የደረሰኝ አባባ። ምንድነው የሚሉት? እሱ የራስ ጉዳይ ነው። በቃ ክፈለኝ። ምንድነው ክፈለኝ አባባ? አናቶትን ነው እንደምከፍለው? እኔ ብር ከየት ላምጣ? ይችን ይወዳል ጣሰው ና ክፈለኛ። ይሄው መላጣዬ። አረ አባባ ብርድ እንዳይመታውት ኮፍያውን አድርጉ። በርድህ ቅራቦ አንተ ነህ ብርድ ይሆንክብኝ። አሁን ብሬን ትሰጠኛለህ ወይስ ወደ ፕላን ቢ ልግባ? ፕላን ቢ እንዴ አባባ? እንግሊዘኛ ይችላል እንዴ? አሃ ተው እንጂ እንግሊዘኛማ ያደግንበት አይደል እንዴ? ይገርምሃል የዛሬ 60 ዓመት ከእናቴ ማህፀን ስወጣ ራሱ እኔ እንደማንም እያለቀስኩ አይደለም የወጣሁት። አም ካሚንግ እያልኩ ነው የወጣሁት። አይ አባባ ደስ ይላል። አዎ በላሁን ኪራይን ክፈለኝ። እርሶ ደግሞ ነገር አይረሱም። እንዴት አልከፍልም ነው? እንደዛ አይደለም። ይኸውልዎት ምን መሰሉት፣ ባለፈው ሳምንት ለሰው ብር አበድሩ። ማ አንተ ሁሁ ምን የላት ምን አማራት አሉ። እሺ ከዚያስ? እናማ ያው ካልመለስኩልህ እያለ መውጫ መግቢያ ነው ያሳጣኝ። አሁን ሂጄ ልቀበለው እኮ ነው። እንደመጣው ሰጥቶታል። ተው እንጂ እንዴት የተባረከ ተበዳሪ ነው በል። አንተ ብቻ ራዳ እኛኛ ወረዳ ምን አሉ? ኧረ ምንም በቃ ስትመለስ በብሩ ጤፍ ገዝተህ አስፈጭተህ ይዘህልኝና። እንዴት ማለት ጋሼ? እንዴት ተው እንጂ። አይ አንተን ነገር ተው፣ ሸክም ነው የሆንክብኝ። ባይሆን ጥራት ያለው ጤፍ የሚሸጥበት ቦታ የምታውቅ ከሆነ ጠቁመኝ፣ ራሴ ሄጄ እገዛለሁ። ኧረ እሱማ ችግር የለውም። ለምን ዲባያ የጤፍ ዱቄት አይገዙ? እሱ አሪፍ ነው። አዎ በጣም አሪፍ ነው። አንደኛ ደረጃ ስፔሻል ነጭ ጤፍ፣ ሁለተኛ ደረጃ ነጭ ጤፍ እና ልዩ የሆነ ቀይ ጤፍ በ50 በ25 እና በ10 ኪሎ ያዘጋጃሉ። በዛ ላይ የፈለጉት ከ1 ኩንታል በላይ ከሆነ ቤቱ ድረስ ያመጡሎታል፣ ያውም ከሙሉ ዋስትና ጋር። በተጨማሪም ለሱፐር ማርኬቶች፣ ለኤክስፖርተሮች እና የወኪል አከፋፋይ መሆን ለሚፈልጉ ሰዎች በተለየ ሁኔታ ያስተናግዳቸዋል። አድራሻቸው ቁጥር 1 ፒያሳ ቅዱስ ጊዮርጊስ ቤተክርስቲያን ጀርባ ሰባራ ባቡር አካባቢ፣ ቁጥር 2 ፊጋ ወደ ፍየል ቤት በሚወስደው መንገድ ላይ ከአቢሲኒያ ባንክ አለፍ ብሎ ይገኛል። ሶስተኛ ቅርንጫፋቸው ደግሞ ፈረንሳይ ለጋ ሲሆን ይገኛል። በቃ ጥሩ፣ ስልካቸውን ትሰጠኛለህ። የቤቱ ኪራይ ግን በቃ መፍትሄ የለውም እንዴ አባባ?